ሰላም ጤና ይስጥልን ውድ የቻናላችን ኬርቲዩብ ቤተሰቦች፣ በየሳምንቱ ሐሙስ በዓለም አቀፍ ደረጃ የሚከበሩ እጅግ አስገራሚ ተቃራኒ እውነታዎችን የምናቀርብበት የቀናት ተቃርኖ መሰናዷችንን ይዘን ቀርበናል። እንደተለመደው ሁሉ በዚህ ሳምንትም በአንድ ቀን የሚከበሩ ፍጹም ተቃራኒ የሆኑ ሁለት ቀናቶችን ይዘንላችሁ መጥተናል። በአንድ በኩል በሰው ፊት የመናገር ፍርሃትን አሸንፈን ድምጻችንን የምናሰምበት ቀን ሲሆን፣ በሌላ በኩል ደግሞ ሁሉንም ነገር ረሳው በማለት አይምሯችንን የምናሳርፍበት ቀን ነው። ለመሆኑ እነዚህ ቀናት እንዴት ሊገናኙ ቻሉ? እስከ መጨረሻው አብራችሁን ቆዩ። በዚህ ሳምንት ሐሙስ ጁላይ 2 በዓለም አቀፍ ደረጃ የሚከበረው የመጀመሪያው መርሃ ግብር የመናገር ፍርሃትን የማሸነፍ ቀን ፍሪደም ፍሮም ፊር ኦፍ ስፒኪንግ ዴይ ይባላል። በዓለም ላይ ከ70% በላይ የሚሆኑ ሰዎች ከሞት በላይ የሚያስፈራቸው ነገር ቢኖር በሰው ፊት ወጥቶ መናገር ወይም ፐብሊክ ስፒኪንግ ነው። ይህ ቀን የተሰየመው ሰዎች በውስጣቸው ያለውን ሀሳብ፣ እውቀትና ችሎታ በፍርሃት ደብቀው እንዳያስቀሩ ለማበረታት ነው። ተናገር፣ ድምፅህን አሰማ፣ ፍርሃትን ሰብረህ መድረኩን ተቆጣጥረው የሚል የድፍረት መልእክት ለዓለም ሕዝብ ያስተላልፋል። የሚገርመው ግን በዚሁ ቀን በዕለተ ሐሙስ ፍጹም ተቃራኒ የሆነው የረሳሁት ቀን ወይም አይ ፎርጎት ዴይ አብሮ ይከበራል። ይህ ቀን ደግሞ መልእክቱ ሌላ ነው። ጭንቀትህን እርሳው፣ የቀጠሮ ማስታወሻዎችን አትመልከት፣ ለአንድ ቀን እንኳን ቢሆን አይምሮህን ከተወጠረ መረጃ ነፃ አድርገው ይላል። ሰዎች በየቀኑ በስራ፣ በስልክ፣ በሶሻል ሚዲያ መረጃዎች አእምሯቸው ይወጠራል። ይህ ቀን ግን ሆን ተብሎ የተረሱ ቀጠሮዎችን፣ የልደት ቀናትንና ጥፋቶችን በይቅርታ የምናልፍበትና ዛሬ የመርሳት መብት አለኝ ብለን አእምሯችንን የምናዝናናበት ልዩ ቀን ነው። እስኪ ተመልከቱት። በአንድ በኩል አእምሮን በንቃት አዘጋጅተን ቃላትን መርጠን መድረክ ላይ ወጥተን እንድንናገር ይገፋፋናል። በሌላ በኩል ደግሞ አይደለም፣ ዛሬ ምንም ነገር አናስብ፣ ሁሉንም ነገር ረስተን ራሳችንን ነፃ እናውጣ ይለናል። የመናገር ቀን ትኩረትንና ከፍተኛ ጉልበትን ሲጠይቅ፣ የመርሳት ቀን ግን ዘና ማለትንና ጭንቀትን መተውን ይጠይቃል። ይሁንና ሁለቱም ቀናት አንድ የሚያገናኛቸው ሚስጥር አላቸው። እሱም አእምሯዊ ነፃነት ነው። ፍርሃትን ማሸነፍም ሆነ ጭንቀትን መርሳት ሁለቱም ለሰው ልጅ ሰላም እጅግ አስፈላጊ ናቸው። ለመናገር መድፈርም ሆነ አንዳንዴ ነገሮችን ረስቶ ዘና ማለት ሁለቱም ለጤናችን ጠቃሚ ናቸው። እናንተስ በዚህኛው ሳምንት የትኛውን ቀን መረጣችሁ? ፍርሃታችሁን አሸንፋችሁ የምትናገሩበት ወይስ ሁሉንም ጭንቀት የምትረሱበት? አስተያየታችሁን ኮሜንት ላይ ጻፉልን። ውድ የኬርቲዩብ ቤተሰቦች፣ ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ለወዳጅ ዘመዶ ያጋሩት። በሚቀጥለው ሐሙስ በሌላ አስገራሚ የቀናት ተቃርኖ መሰናዶ እስክንገናኝ ድረስ ኬር ይሁን።